ትላንትና ተጫዋቾቹ አንገት ላይ ሜዳሊያ ያጠለቀው ለ22 ዓመታት በናፍቆት የጠበቁትን ዋንጫ ለአምበሉ ማርቲን ኦዴጋርድ ያቀበለው አብሯቸው ሲፈነድቅ ያመሸው የክብር እንግዳው ሸላሚ ማን ነው? ስሙ ኢማኑኤል ኔሚቻ ይባላል። አርሰናል ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን ሲያሸንፍ የ5 ዓመት ልጅ ነበር። አሁን 27 ዓመቱን ደፍኗል። ከኤሚሬትስ ስቴዲየም በ10 ደቂቃ ርቀት በኢስሊንተን ይኖራል። የሰሜን ለንደን ዩናይትድ ተጫዋችና አምባሳደር ነው። ሰሜን ለንደን ዩናይትድ ከ13 ዓመት በፊት የተቋቋመ የአእምሮ እድገት ውስንነት ያለባቸው ተጫዋቾች ቡድን ነው። መስራቹና ዋና አሰልጣኙ ሃርሎድ ቤኒት እድሜያቸው ከ5 እስከ 30 የሆናቸውን ታዳጊና ወጣቶችን በእግር ኳስ ጥላ ስር አቅፎ ያሰለጥናል። ሴት ልጁም የቡድኑ አካል ናት። አርሰናልም ማህበራዊ ኃላፊነቱን በመወጣት ይህንን ተቋም ይደግፋል። ከተመሰረተ ጀምሮ የቡድኑ አባል የሆነው ኢስማኤል ደግሞ ለሻምፒዮኖቹ ቅርብ የሆነ ሰው ነው። ሚኬል አርቴታን ጨምሮ ተጫዋቾችን ቃለ መጠይቅ ያደርጋል። በልምምድ ቦታ በተደጋጋሚ እየተገኘ ከቡድኑ ጋር ያሳልፋል። የመድፈኞቹ ተወዳጅ ቤተሰብም ነው ይሉታል። የአርሰናል አመራሮች ታዲያ ከሱፍ ለባሽ ባለስልጣንና ከዝነኛ ሰዎች ይልቅ የአእምሮ እድገት ውስንነት ያለበትን ኢማኑኤል ኔሚቻን አስቀድመዋል። ለታላቅ ኃላፊነት መርጠውት የሊጉ ሹሞችም በሐሳቡ ተስማምተው በታሪካዊው ቀን በዓለም ፊት ደማቅ ታሪክ ጽፈዋል። ኢማኑኤል የተጣለበትን አደራ በሚገባ ተወጥቶ ራሱንና የወከለውን ዓላማ ለዓለም አስተዋውቋል። ይህ ውሳኔ በዓለም ላይ ለሚገኙ ከ6 ሚሊዮን በላይ ለሚሆኑ የአእምሮ እድገት ውስንነት ላለባቸው ሰዎች ብቻ ሳይሆን ለስፖርቱ ዓለም ትልቅ ክብር ሆኖ ተመዝግቧል። እግር ኳስ ከውጤት ባለፈ ይህን የመሰለ ሰብአዊ ውበት እንዳለው ማሳይቷል።